የማክሮ ኢኮኖሚክ ሪፎርም የጀመርነው አጠቃላይ የመንግስታችን መርህ በሪቮሉሽን በአብዮት ሳይሆን በሪፎርም ፖለቲካውን፣ ኢኮኖሚውን፣ ማህበራዊ ዘርፉን፣ ተቋማትን መለወጥ ይቻላል። የነበረውን ሳናፈርስ በነበረው ላይ የጎደለ እየሞላን እያዘምን የተሻለች ታሪኳን ያልዘነጋች ወደፊት ያላት ተስፋ በግልጽ የሚታይ ኢትዮጵያን መስራት ይቻላል ከሚል እሳቤ የመነጨ ነው። በዚሁ አግባብ ኢኮኖሚ በሚመለከት ወደ ማክሮ ሪፎርም እንድንገባ ያስገደዱን ጉዳዮች አንደኛው የማክሮ ኢኮኖሚክ ስብራቶች ናቸው። እነዚህ ስብራቶች በኤምፕሎይመንት ሊገለጹ ይችላሉ፣ በኢንፍሌሽን ሊገለጽ ይችላል፣ በገቢና ወጪ ንግድ ዴፊሲት ሊገለጽ ይችላል። በጥቅሉ የማክሮ ኢኮኖሚው ስብራት ነበረበት። ሁለተኛው ወደዚህ ሪፎርም ያስገባን የግሉ ዘርፍ መነቃቃት እንዲችል የስራ አካባቢው ምቹ አልነበረም። አንድ ማሳያ ለማቅረብ የግሉ ዘርፍ በተለያዩ ባንኮች የሚያስቀምጣቸው ገንዘቦች 27% ቦንድ በሚል ስለሚወሰድ በቂ ሀብት ፈሶለት ስራ ለመስራት የሚያስችል እድል አልነበረም። ሶስተኛው ምርታማነት ነው። በግብርናም በኢንዱስትሪም ፕሮዳክቲቭ የመሆን ውስንነት ነበር። ፕሮዳክቲቭ ባለመሆናችን ደግሞ ቅድም ሲነሱ የነበሩ በርካታ ችግሮች ሀገራችን ውስጥ እንዲስተናገዱ ሆኗል። አራተኛው እና ወደ ማክሮ ኢኮኖሚክ ሪፎርም ያስገባን ጉዳይ ኮምፒተንት የሆነ ኢኮኖሚ፣ የሚወዳደር ኢኮኖሚ፣ በማርኬት ውስጥ ተወዳድሮ የሚያሸንፍ የኢኮኖሚ ሁኔታን መፍጠር አልቻልንም። ኮምፒተንት አለንም። ፎሬን ዳይሬክት ኢንቨስትመንት ለመሳብም ኤክስፖርት ለማድረግም የነበረው የገንዘብ አስተዳደር ኦቨር ቫሊውድ ስለነበረ ለኢትዮጵያ አስቻይ ሁኔታ የሚፈጥር አይደለም። እነዚህን ጉዳዮች ጨክነን በመፍታት ኢትዮጵያ ውስጥ ያለ የማክሮ ስብራት ደረጃ በደረጃ ሊቀረፍ ይችላል የሚል እምነት ተይዞ ነው ስራው የተጀመረው። ይህ ስራ ኢትዮጵያ ውስጥ ተጀምሮ ኢትዮጵያ ውስጥ አያልቅም። ከዓለም ጋር ባለን ትስስር ምክንያት አንዳንድ ፍላጎታችን የዓለምን የኢኮኖሚክ ሂደትና ጉዞ የማንገነዘብ፣ የማናይ፣ የማናነብ ከሆነ የኛ ፍላጎት ብቻውን በበቂ ደረጃ ሊሳካ አይችልም። ከዚህ አንጻር ዓለም ላይ የነበረው አጠቃላይ የኢኮኖሚክ ሂደት ከፍተኛ መዋዠቅ የታየበት ነው። በወረርሽኝ በግጭት ምክንያት የዓለም የንግድ ስርዓት ከምን ጊዜውም በላይ መዛባት የገጠመው ዘመን ነበር። ዘንድሮም ብቻ እንደማሳያ ብንወስድ እንደ IMF ትንበያ መሰረት አጠቃላይ የዓለም እድገት 3.3% ሊሆን እንደሚችል አስቀድሞ ተንብዮ የነበረ ቢሆንም በሂደት አመቱ እየተጋመሰ ሲሄድ ካጋጠሙ አዳዲስ ችግሮች በመነሳት የዓለም እድገት ከትንበያው ዝቅ ብሎ 2.8 ገደማ ሊሆን እንደሚችል IMF አስቀምጧል። ከሰሃራ በታች ያሉ ሀገራት እኛን ጨምሮ በጥቅልና በአቨሬጅ ሲታይ ዘንድሮ 4.2% እድገት ሊያመጡ ይችላሉ የሚል አስቀድሞ ተተንብዮ የነበረ ቢሆንም ሌላው ዓለም የገጠመው ችግር በቀጥታ እነዚህን ሀገራት የሚነካ በመሆኑ እድገቱ ከትንበያው ዝቅ ብሎ 3.8% ገደማ እንደሚሆን IMF አስቀምጧል። የዓለም የንግድ ስርዓት በዋዠቀበት ሁኔታ ውስጥ እኛ በምን አይነት ስልት ትምህርት ያቀድነውን ነገር ልናሳካ እንችላለን የሚለውን ነገር ካለን ትስስር አንጻር ማየት በእጅጉ ያስፈልጋል። ለምሳሌ ወደ አፍሪካ የሚፈሰውን እርዳታ ብንመለከት ዘንድሮ 7% ቀንሷል። ከዚህ ቀደም ይሰጥ ከነበረው እርዳታ 7% ቀንሷል። ይሄ ጉዳይ በሚቀጥለው ዓመት
ይበልጥ ሊጠናከር ይችላል። በዓለም ደረጃ ኢንፍሌሽን ባልተለመደ ሁኔታ በዚህ ዓመት 4.3% ይጨምራል የሚል ትንበያ ተቀምጧል። ምክንያቱም የንግድ ስርዓቱን የሚያዛቡ በርካታ ግጭቶች እያጋጠሙ ስለሆነ አጠቃላይ የዓለም ንግድ ቢበዛ 1.7% ገደማ ነው ይሻሻላል ከአምናው ተብሎ የሚጠበቀው። የንግድ ስርዓቱ በከፍተኛ ደረጃ ተጎድቷል። ከዚህም በመነሳት የውጭ ቀጥተኛ ኢንቨስትመንት በዓለም ደረጃ የመቀነስ አዝማሚያ አሳይቷል። ሰዎች አምነው ብራቸውን ሌላ ቦታ የማኖር ፍላጎታቸው ቀንሷል። ለምን ሆነ ያላችሁ እንደሆነ የዓለም መንግስታት የትኩረት መስክ የሚሻሙ በርካታ ከፍ ያሉ ችግሮች ስላሉ እነዚያን ችግሮች ለመቅረፍ በሚደረግ ጥረት እንደኛ አይነት የሌሎች እጅ እየጠበቀ የሚኖር ህዝብና ሀገር ከፍተኛ ፈተና እንዲያጋጥመው ሆኗል። ይህን ለመቅረፍ የማክሮ ኢኮኖሚክ ሪፎርሙ ከውጭ ባለን ትስስር ልናገኝና ልናጣ የምንችለውን በሀገር ውስጥ ባለን አቅም እምቅ አቅም እነዚያን እምቅ አቅም በመመንዘር ልናገኝ የምንችላቸውን አክቹዋል ውጤቶች በለካ መንገድ የተቀመጠ ነው።